በ2026 እና በ2027 ዓመተ ምህረት ወደ ዱባይ፣ ኳታር ወይም ሳውዲ አረቢያ ለመጓዝ እቅዱ አለህ ወይ? ቤተሰብህ ወይም ጓደኛህ ለመላክ እያሰብክ ነው? እንግዲያውስ አንድ እውነታ ልንገርህ። በአሁኑ ሰዓት በየቀን የሚቀያየረው የውጭ ምንዛሬ በአዳዲሶቹ የቪዛ ህጎች እና በደላላ ማጭበርበር ምክንያት 85% የሚሆኑ ተጓዥ ከሚያስፈልገው ወጪ እጥፍ እየከፈለ ይከስራል። በዚህ ቪዲዮ ውስጥ ማንም ኤጀንሲ ፊት ለፊት ሊነግርህ የማይፈልገው በ2026 በ2027 የወጣው ትክክለኛው ህጋዊ እና የቪዛ ዋጋ፣ የትኬት፣ የህክምና እና የኮንትራት ወጪውን አንድ በአንድ ሰባብሬ አሳያለሁ። ይህ ቪዲዮ እስከ መጨረሻው ስትመለከት ራስህ በቤት ቁጭ ብለህ ሂደቱን መከታተል የምችልበት ሙሉ ፕሮፌሽናል እውቀት ትጨብጣለህ። አንድም ሳንቲም ለደላላ አሳልፈህ አትሰጥም። እንኳን ወደ ወርልድኖም በሰላም መጣችሁ። እኔ በዚህ ቻናል ማንም የማይነግራችሁ ህጋዊ እና እውነተኛ የጉዞ መረጃዎች አቀርባለሁ። ይህ መረጃ እንዳያመልጥህ አሁንም ቻናሉን ሰብስክራይብ አድርግ፣ ቪዲዮውን ላይክ በማድረግ ጀምር። በመጀመሪያ የምንጀምረው ብዙዎቹ ማረፊያቸው ማድረግ ወደሚፈልጓት ወደ ተባበሩት አረብ ኤምሬትስ ወይም ዱባይ ነው። በ2026 እና 2027 ዱባይ አዳዲስ የቪዛ ስርዓቶች ዘርግታለች። ሂደቱ ህጋዊ እንዲሆን እያንዳንዱ ወጪ እንያቸው። ወደ ዱባይ በቱሪስት ቪዛ ሄደው ስራ ለመፈለግ የሚያስቡ ሰዎች በሁለት አማራጮች አሉ። የ30 ቀን ባለ አንድ መግቢያ ቪዛ፣ ህጋዊው የመንግስት ክፍያ ከ$110 እስከ $130 ነው። በኢትዮጵያ ብር የወቅቱን የባንክ ተመን ተጠቅመን ስናሰላው ደግሞ በግምት ከ13500 እስከ 16000 ብር አካባቢ ይሆናል። የ90 ቀን ወይም የ3 ወር ቪዛ ከሆነ ደግሞ ዋጋው እስከ $350 ይደርሳል። ይህንን ቪዛ ራሳችሁን በኢሚግሬሽን ድረገጾች GDRFA ወይም ICP ማመልከት ትችላላችሁ። ደላላ ሄዳችሁ 50,000 እና 30,000 ብር ስትጠየቁ ፍጹም እምቢ ማለት አለባችሁ። የአውሮፕላን ቲኬት በኢትዮጵያ አየር መንገድ ወይም በፍላይ ዱባይ ቀጥታ በረራ ካደረጋችሁ እንደ ወቅቱ ሃይ ሲዝን እና ሎው ሲዝን ይለያያል። በአሁኑ ሰዓት የደርሶ መልስ ራውንድ ትሪፕ ቲኬት ከ85,000 ብር እስከ 120,000 የኢትዮጵያ ብር ይፈጃል። ህጋዊ የቱሪስት ቪዛ ይዞ ለመግባት የግድ የደርሶ መልስ ቲኬት መቁረጥ ግዴታ መሆኑን እንዳትረሱ። የሾው መኒ እና የኢንሹራንስ በአዲሱ የዱባይ ህግ መሰረት በቱሪስት ቪዛ የምትገቡ ከሆነ ኤርፖርት ላይ ሾው መኒ ወይም በቂ መቆያ ገንዘብ ሊጠይቅ ይችላል። ይህ ቢያንስ $500 ወይም ተመጣጣኝ ገንዘብ በካሽ ወይም በክሬዲት ካርድ መያዝ ይጠየቃል። ከዚህ በተጨማሪ የግዴታ የጤና መድህን ትራቭል ኢንሹራንስ ክፍያ $20 ወይም ወደ 2500 ብር አለው። የኑሮ እና የስራ ፍለጋ ወጪ የተደበቀው ክፍያ። እሺ ቪዛ እና ትኬት ጨርሳችሁ ዱባይ ኤርፖርት ወረዳችሁ እንበል። እዚያ ስትደርሱ ስራ እስክታገኙ የምትኖርበት የቤድ ስፔስ ኪራይ በወር ከ400 እስከ 8 ዲርሃም ከ13000 እስከ 26000 የኢትዮጵያ ብር ይፈልጋል። ለምግብና ለትራንስፖርት ለሜትሮ ካርድ በወር ቢያንስ 500 ዲርሃም ያስፈልጋል። ስለዚህ በአጠቃላይ ወደ ዱባይ ህጋዊ በሆነ መንገድ ሄዶ ስራ ፈልጎ ለመቀየር በአነስተኛው ከ250,000 እስከ 300,000 የኢትዮጵያ ብር ዝግጁ ማድረግ አለባችሁ። በ50,000 ብር ዱባይ እልካለሁ የሚልህ ሰው ካለ 100% ሊያጭበርብር የፈለገ ደላላ መሆኑን እወቅ። አሁን ደግሞ ሁለተኛው እጅግ ባለጸጋ ሀገርን ኳታር እንይ። ኳታር በ2026 በ2027 ህጎቿን እጅግ አጥብቃለች። ወደ ኳታር ለመሄድ ሁለት ህጋዊ መንገዶች አሉ። የመጀመሪያው የስራ ቪዛ ወርክ ቪዛ ሲሆን ሁለተኛው ደግሞ በ20 ፕላትፎርም በኩል የሚደረግ የጉብኝት ጉዞ ነው። የስራ ቪዛ በህግ መሰረት አንድ ሰው ከኢትዮጵያ ወደ ኳታር ለስራ የሚሄድ ከሆነ የቪዛው እና የፕሮሰስ ክፍያ ሙሉ በሙሉ መሸፈን ያለበት ቀጣሪ ኩባንያ ነው። በሰራተኛው ማህበራዊ ጉዳይ ሚኒስቴር እውቅና ያላቸው ህጋዊ ኤጀንሲዎች አገልግሎት ክፍያ የሚጠይቁት የተወሰነ ተመን አለ። ነገር ግን ደላላዎች የስራ ቪዛን አለን እያሉ ከ300,000 ብር በላይ ይጠይቃሉ። ይህ ፍጹም ህገወጥ ነው። የኳታር የስራ ቪዛ ከተሰጣችሁ በኋላ ቪዛው ትክክለኛ መሆኑን በኳታር የአገር ውስጥ ሚኒስቴር MOI ኳታር ድረገጾች ላይ በፓስፖርት ቁጥራችን ማረጋገጥ ትችላላችሁ። የ20 ቪዛ በጉብኝት ቪዛ ለመሄድ የቪዛው ክፍያ 100 የኳታር ሪያል ወደ $27 ወይም 3300 የኢትዮጵያ ብር አካባቢ ነው። ነገር ግን ኳታር ለመግባት ዲስከቨር ኳታር በሚለው ድረገጽ ላይ የተረጋገጠ የሆቴል ማስያዣ ሆቴል ቡኪንግ ማሳየት ግዴታ ነው። የሆቴል ማስያዣ እንደ ቀኖቹ በብዛት ከ$100 ይጀምራል። የትኬትና የህክምና ሜዲካል ወጪዎች የትኬትና የህክምና ወጪዎች ወደ ዶሃ ለመብረር በኳታር አየር መንገድ ወይም በኢትዮጵያ አየር መንገድ የትኬት ዋጋ በአሁኑ ሰዓት ከ90,000 እስከ 130,000 የኢትዮጵያ ብር ይደርሳል።
ከጉዞ በፊት የሚደረገው የጋምካ የሕክምና ምርመራ ክፍያ ደግሞ በግምት $60 ወደ 7500 ብር ያወጣል። ጠቅላላ ወጪ። ስለዚህ በኳታር ህጋዊ ስራ ቪዛ ለማግኘት በኤጀንሲ በኩል የሚደረጉ አጠቃላይ የሰነድ ማረጋገጫ እና የሕክምና ወጪዎች ከ50,000 ብር አይበልጡም። ኩባንያው ትኬት የሚችል ከሆነ በጉብኝት ቪዛ ራሳችን የምትሄዱ ከሆነ ግን የሆቴልና ትኬት ጋር እስከ 200,000 ብር ይፈልጋል። ወደ ሶስተኛው ሀገር ወደ ሳውዲ አረቢያ እንለፍ። የሳውዲ አረቢያ አሁን ላይ ህገወጥ ሰራተኞች በመቆጣጠር ረገድ እጅግ ጥብቅ ዘመቻ ላይ ነች። ስለዚህ ወደ ሳውዲ ለመሄድ ፍጹም ህጋዊ መንገድ ብቻ ነው መጠቀም ያለባችሁ። ሙያ ብቃት ማረጋገጫ በ2026 በ2027 ወደ ሳውዲ ለስራ ለሚሄዱ ባለሙያዎች ለምሳሌ ኤሌክትሪሻን፣ ቧንቧ ሰራተኛ፣ ሜካኒክ ወዘተ አዲስ ህግ መጥተዋል። ከመሄዳችሁ በፊት የሙያ ብቃት ፈተና መፈተን አለባችሁ። የዚህ ፈተና ክፍያ እና የሰነድ ማረጋገጫ ከ10,000 እስከ 15,000 ብር ሊፈጅ ይችላል። የቪዛ እና የኤጀንሲ ወጪዎች ለቤት ሰራተኞች ዶሜስቲክ ወርከርስ በህጋዊ ኤጀንሲ በኩል የሚደረግ ጉዞ አብዛኛው ወጪ ሳውዲ ያለው ቀጣሪ ስለሚከፍለው ተጓዡ የሚከፍለው የፓስፖርት እና አንዳንድ የሰነድ ማረጋገጫዎች ብቻ ነው። ከ10,000 ብር አይበልጥም። ነገር ግን ለወንድ የስራ ቪዛ ፍሪ ቪዛ የሚሉትን ሳይጨምር ምክንያቱ ፍሪ ቪዛ ህገወጥ ነው። በኤጀንሲ በኩል ሲሰናዳ አጠቃላይ ሂደቱ ከ150,000 እስከ 200,000 ብር ሊደርስ ይችላል። የትኬት ወጪ ወደ ሪያድ ወይም ጅዳ ለመብረር የትኬት ዋጋ በአሁኑ ሰዓት ከ35,000 እስከ 95,000 የኢትዮጵያ ብር ይደርሳል። እንግዲህ ወንድምና እህቶቼ የ2026 የ2027 የዱባይ የኳታር እና የሳውዲ አረቢያ ህጋዊ የጉዞ እውነታ እና የውጭ ዝርዝር ይህን ይመስላል። ይህ መረጃ ዛሬ በሺዎች የሚቆጠር ብር ከኪሳራ እንዳዳናችሁ አልጠራጠርም። ይህ መረጃ ለወዳጅ ለዘመዶች እንዲደርስ ቪዲዮ ሼር ማድረጋችሁ እንዳትረሱ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ቀጣይ እውነተኛ መረጃ ይዤላችሁ እስከመጣ ድረስ ወርልድ ኢንሆም ነበርኩኝ። ሰላም።